I mean, I'm very happy at Arsenal. I said it many times. This is my club. I love to be here. I love the city. I love the club. I love everything. I wish somebody would have told me, babe. It's Martinelli with his first Premier League goal. Martinelli can keep on going here. Martinelli has equalised. Now these reckless nights, you'll be Kai Havertz and Martinelli. Here for Martinelli. these good old. You only need the light. ሰላም ውድና የተከበራችሁ የጂቲቪ ቤተሰቦች እንዴት ናችሁ? ሁሉ ሰላም። ዛሬ የምናየው ላለፉት 7 ዓመታት በኤምሬትስ ስቴዲየም የደጋፊዎች የልብ ጓደኛ የነበረውን በክንፍ መስመር ላይ በፈጣን ሩጫው የምናውቀው እንደዚሁም ኳስን በማሳደድ በመከላከል ቁርጠኝነቱ የሚታወቀው ብራዚላዊ መስመር ተጫዋች ገብርኤል ማርቲኔሊ ነው የሚሆነው። ገብርኤል ማርቲኔሊ ወደ ሳዑዲ ፕሮ ሊግ እንግዲህ ወደ ሆነው ክለብ ማለት ነው አልሂላል ለመዛወር ጫፍ እንደደረሰ እየተነገረ ይገኛል። ለዝውውሩም እንግዲህ አልሂላሎች ወደ 60 ሚሊዮን የሚጠጋ ዩሮ ማለት ነው እንዳዘጋጁ ለተጫዋቹ ደግሞ ወደ 20 ሚሊዮን የሚጠጋ አመታዊ ክፍያ እንዳዘጋጁለት ነው የተነገረው። ማርቲኔሊ እንግዲህ በአርሰናል ቆይታው በ3 በ4 እጥፍ የሚበልጥ ደሞዝ ነው አንሶ ማለት ነው ሲከፈለ የነበረው በአርሰናል ቤት ማለት። ስለዚህ በክፍያ ደረጃ በጣም አመርቂ የሚባል ክፍያ ነው የቀረበለት ማለት ነው። እንግዲህ ነገር ግን እንግዲህ ታሪኩ በማርቲኔሊ ብቻ አያበቃም። እንግዲህ በዚህ ቦታ ቀደም ብሎ ማለት ነው በዝውውር አርሰናል ባደረጋቸው ዝውውር ቤልጂየማዊ ሊያንድሮ ትሮሳርድን በ20 ሚሊዮን ወደ ቱርኩ ክለብ እንግዲህ በሽክታሽ መዛወሩ ይታወሳል። ይህ ማለት አርሰናል ባለፈው የውድድር ዓመት እንግዲህ በግራ ክንፍ ላይ ይጠቀምባቸው የነበሩትን ሁለቱንም ዋና ተጫዋቾች በአንድ የዝውውር መስኮት ሸጧል ወይንም አሰናብቷል እንደማለት ነው። ይህ እንግዲህ ዛሬ ይህ የዝውውር ለአርሰናል እውነት መልካም እርምጃ ነው ወይስ አደገኛ ቁማር የሚለውን የምናይ ይሆናል። አዲስ ፈራሚዎችም አሉ፣ ክሪስቶስ ዞሊስ እንደዚሁም ሌላ የሚመጡ አዲስ ፈራሚዎች ሊኖሩ ይችላሉ ተብሎ ይጠበቃል። በዚህ በሚመጣው አንድ ሳምንት ማለት ነው ዝውውሩ ሊዘጋ ስለሆነ እሱን በዝርዝር የምንዳስስ ይሆናል ማለት ነው። እንግዲህ የትሮሳርድ መውጣት አለ፣ የክሪስቶስ ዞሊስም እንደዚሁ መፈረም አለ። እንግዲህ የማርቲኔሊ መውጣት ከመተንተናችን በፊት ማየት ያለብን ነገር እነዚህን ዝውውሮች ነው። ሊያንድሮ ትሮሳርድ እንግዲህ 31 ዓመቱ ላይ ነው የነበረው። ለአርሰናል የዋንጫ ጉዞ የነበረው አስተዋጽኦ የማይረሳ ነው። በ174 ጨዋታዎች እንግዲህ 36 ጎሎችን ያስቆጠረው ትሮሳርድ በተለይም እንግዲህ ከተቀያሪ ወንበር እየተነሳ ነበር ብዙ ጎሎችን ሲያስገባ የነበረው እና እሱን መሸኘታችን ያንን ቦታ የግራ ክንፉን እንዲሳሳ አድርጎታል። ጭራሽ የማርቲኔሊን ሲጨምሩበት ደግሞ በዛ ቦታ እውነትም ቪኒሺየስ ጁኒየርን የመሰለ ወይንም ባርኮላን በጣም እነዚህ ኤፌክቲቭ የሆኑ አጥቂዎች እንደሚያስፈልጉ በዛ ቦታ ግልጽ ነውና የትሮሳርድ መውጣት እንደዚሁም ክሪስቶስ ዞሊስ መፈረሙ ዞሊስ ደግሞ ከሚጠበቀው በላይ ጥሩ ተጫዋች ነው መገኘቱ ለአርሰናል እፎይታ ቢሆንም ግን የመጀመሪያ ጨዋታዎች ፕሪሲዝን ላይ ነው ያየነውና ይህ አቋሙ አመቱን ሙሉ ይዘልቃል የሚለው ትንሽ ጊዜ የሚያስፈልገው ይሆናል ለመለየት ማለት ነው። ገና የመጀመሪያ ጨዋታውን እያደረገ ስለሆነ የሚገኘው ከቤልጂየም ሊግ ነው የመጣው። ከሱ ብዙ መጠበቅ ይከብዳል። በ40 ሚሊዮን ዩሮ ነው የመጣው። ስለዚህ ጊዜ ያስፈልገዋል፣ ግን ጥሩ ተጫዋች እንደሆነ ካሁኑ ሰጥቶናል ማለት ነው። ጥሩ እንደሆነ አሳይቶናል። እንግዲህ የፋይናንሱን ካያችሁ አርሰናል ማርቲኔሊ ሲያመጣ በ2019 ከብራዚሉ እንግዲህ 4ኛ ዲቪዚየን ክለብ ነው እንግዲህ ኢቶአኖ የሚባለውን ክለብ ላይ ያስፈረሙት። የወጣው ወጪ በግምት 6 ሚሊዮን ፓውንድ ብቻ ነበር። አሁን ግን በ60 ሚሊዮን ዩሮ ነው እየተሸጠ የሚገኘው ማለት ነው። እንግዲህ ወደ 50 ሚሊዮን የሚሆን ፒውር የሆነ ፕሮፊት የገንዘብ ትርፍ ያገኙበታል ማለት ነው አርሰናሎች ማለት ነው። እንግዲህ የተጫዋች ሽያጭ ታሪክንም መቀየር ይሆናል። በዚሁ አያይዘን ማንሳት ያለብን እንግዲህ ቻምበርሊን ነበር ወደ ሊቨርፑል ሲሄድ ከፍተኛ ወጪ በአርሰናል ታሪክ ከፍተኛ ሽያጭ ተብሎ የተመዘገበው ወደ 35 ሚሊዮን ዩሮ የተከፈለበት ማለት ነው። ከዛ በላይ ሽጠን አናውቅም እንደ አርሰናል በአርሰናል ታሪክ ማለት ነው። ስለዚህ በጥሩ ዋጋ ተጫዋቾችን አይሸጥም እየተባለ የሚነቀፍበትን ነገር በማርቲኔሊ ትንሽ በማሻሻል ነገሩን ማስቆም ይቻላል ማለት ነው። ስለዚህ ምክንያቱም እና አሌክስ ሳንቼዝ ታስታውሳላችሁ ነው ኦዚል፣ ኦባሜያንግ
በነፃ ወይም በዝቅተኛ ዋጋ ነው እንግዲህ ሲወጡ የነበረውና ማርቲኔሊ እና ትሮሳርድ በጥሩ ዋጋ መሸጣቸው እንግዲህ አርሰናል ተጫዋች አብቅቶ በጥሩ ዋጋ የመሸጥ ብቃት እንዳለው ማሳያ ይሆናል ማለት ነው። ከዛ በተጨማሪ ጥቅሙ እንግዲህ የደሞዝና የፒኤስአር እፎይታ የሚባል ነገር አለ። ማርቲኔሊ በሳምንት 180 ሺህ ፓውንድ ይከፈለው ነበረ። እሱና ትሮሳርድን መሸኘቱ እንግዲህ የደሞዝ ሰነዱን ማለት ነው ክፍት ያደርገዋል። ይህም አርሰናል በፋይናንሻል ፌር ፕሌይ ማለት ነው ፒኤስአር ህግ ውስጥ በጥሩ ሁኔታ እንዲቆይ ያደርገዋል ማለት ነው። በታክቲክ መንገድ ደግሞ ካያችሁትኝ የአርቴታ ታክቲክ እንግዲህ ፍልስፍናው ተቀይሯል። አርቴታ አሁን ላይ በተዘጋ ተከላካይ ወይንም ይሄ ሎው ብሎክ ላይ ጠባብ ቦታዎች ውስጥ ኳስ መስበር የሚችሉ አንድ ለአንድ ይሄ ዋን ቪዋን የምንለው መላፋት የሚችሉ የክንፍ ተጫዋቾችን ነው የሚፈልገው ማለት ነው። ማርቲኔሊ ደግሞ በተቃራኒው የሚፈልገው ኦፕን ስፔስ ወይንም ይሄ ክፍት ቦታዎች ሲያገኝ በፈጣን መልሶ ማጥቃት ካውንተር አታክ የምንለው ማለት ነው። በጣም ድንቅ ነው እዛ ላይ ሁላችንም አይተነዋል። በቻምፒዮንስ ሊግም ማንቸስተር ሲቲ ላይም እኩል ሲያደርጋቸው የገባውን ጎል አይታችኋል። እንደዛ አይነት ስፔስ ካገኘ መሮጥ ነው እንጂ ዋን ቪዋን ላይ በጣም ኤፌክቲቭ ሆኖ አላገኘነውም በዚህ 2 ዓመት ማለት ነው። ከዛ በፊት ግን እንደምናውቀው ምርጥ ሲዝኖችን ያሳለፈበት ሁኔታ ነበረ። እንግዲህ በመሆኑም እንግዲህ ከአርቴታ አዲስ ስልት ጋር መጣጣም አልቻለም ነበር። ስለዚህ እሱ አንድ ነገር ነው ማለት ነው። እንግዲህ ሊመጡ የሚችሉ አዳዲስ አጥቂዎች ይኖራሉ። ሁሊያን አልቫሬዝ በጣም እየተነገረ ነው የሚገኘው። አልቫሬዝ ባርሳን ነው የሚፈልገው፣ አርሰናልን እየፈለገ አይገኝም። ግን አርሰናሎች ችግር የለውም ሁለተኛ ተመራጭም ብንሆን እናስፈርመዋለን የሚል አቋም ያላቸው ይመስላሉ። ምክንያቱም በገንዘብ ደረጃ ሊስማሙ እንደሚችሉ አትሌቲኮ ጋር ማለት ነው ምንም ችግር እንደሌለ እየተነገረ ነው የሚገኘው። በተለይ አልቫሬዝ በደጋፊዎች ሲጮሁበት ሲሰደብ ነበረ፣ በአትሌቲኮ ማድሪድ ደጋፊዎች ፊት ለፊት ስቴዲየም ላይ ማለት ነው፣ እዛው የአትሌቲኮ ስቴዲየም ጋር ማለት ነው። እና እንግዲህ አልቫሬዝ ዛሬም ልምድ ላይ አልገባም ተብሏል። ያ ማለት መውጣቱ አይቀርም፣ ግን ደግሞ ለባርሳ እንደማይፈርም ነው እንግዲህ አትሌቲኮዎች ቁርጥ ያለ መልስ የሰጡት ለአልቫሬዝ እና አልቫሬዝ ደግሞ በስብሰባው በጣም እያለቀሰ እንደነበር መናገር ሁሉ እንዳቃተው በጣም ካለበት ሁኔታ አንጻር ማለት ነው ባርሳ መሄድ ስለፈለገ። እንግዲህ አርሰናል እንደዚህ ያለን ተጫዋች ማምጣቱ ትንሽ ለእኔ ማለት ነው ምክንያቱም የሚፈልግን ተጫዋች ነው እንጂ ባርሳን እየፈለገ ወደ አርሰናል የሚመጣን ተጫዋች ያን ያክል ቦታ መስጠት ጥሩ አይደለም ብዬ ነው የማስበው። በተለይ የሚከፈለው ገንዘብ ደግሞ በጣም በርከት ያለ ስለሆነ ማለት ነው ለሁሊያን አልቫሬዝ። ግን ደግሞ አርቴታ በጣም የሚፈልገው ለአመታት 2-3 ዓመት ሆኖታል አልቫሬዝን መፈለግ ከጀመረ ማሳደድ ከጀመረ ማለት ነው። ስለዚህ ያሰበው ነገር ሊኖር ስለሚችል ታክቲክ ዋይዝ የምናውቀው ነገር ስለሌለ ካስፈረሙትም ጥሩ ነው። በተለይ እነ ሞርጋን ሮጀርስን ማስፈረም አለመቻላችን የተለያዩ ተጫዋቾችን ማለት ነው የልዲዝንም ተፈልጎ ነበር ከጁቬንትስ አለመሳካቱን ተከትሎ ገበያው ላይ ያለው ተጫዋች ብዙም አይደሉም። ባርኮላ ነበር፣ ባርኮላ ወደ ሊቨርፑል የሚገባበት ሁኔታ ሊኖር እንደሚችል በሰፊው እየተነገረ ነው የሚገኘው እና ስለዚህ ገበያው ላይ የግራ ክንፍ ላይ ብዙም ተጫዋቾች የሉም። አልቫሬዝ ራሱ 9 ቁጥር የሚጫወት አይነት ተጫዋች ነው ይሄ አጥቂ ማለት ነው። ነገር ግን አርሰናሎች ሊያስፈርሙት እንደሚችሉ በጣም አሳማኝ መረጃዎች እየወጡ ነው የሚገኙ። ምክንያቱም ሁሊያን አልቫሬዝ ለአትሌቲኮ ማድሪድ የሚጫወት አይመስልም ከሞላ ጎደል ማለት ነው። ግን ለባርሴሎና መጫወት ነው የፈለገው። ለባርሳ ደግሞ አትሌቲኮች አንሸጥም ብለውታል። የ6 ዓመት ኮንትራት ነው ያለው። 2 ዓመት ብቻ ነው ማገልገል የቻለው አትሌቲኮን። አትሌቲኮች መብት አላቸው 500 ሚሊየን ይሄ ሪሊዝ ክሎዝ የምንለው ማለት ነው። አንድ ተጫዋች ሲፈርም የሚቀመጥ ገንዘብ አለ። ባርሳዎች ያንን ገንዘብ ከከፈሉ ብቻ ነው መውሰድ የሚችሉት እና ያ ደግሞ የማይሆን ነገር ስለሆነ ማለት ነው። ስለዚህ አታካር አለ እዛ። አትሌቲኮ እና ባርሳዎች በጣም ጸብ ላይ ነው የሚገኙት። ስለዚህ በተአምር ወደዛ የሚገባ አይመስልም። ግን እዚህ ውስጥ የተጎዳው ሁሊያን አልቫሬዝ ነው። የልጅነት ህልሙ መሰለኝ ለባርሳ መጫወት፣ ሜሲም እዛ ስለነበረ አርጀንቲናዎች እንደምታውቋቸው ማለት ነው። ስለዚህ እሱ አለመሳካቱ ምናልባት ልጁ ሳይኮሎጂካሊ በጣም ተጎድቶ ነው የሚመጣው ብዬ ነው የማስበው። ወደ አርሰናል ራሱ ቢመጣ በጣም አልፍተውታል። ይህንን ነገር ደግሞ በማስረጃ ማየት እንችላለን እና እነ አሌክሳንደር ኢሳቅ ወደ ሊቨርፑል ሲመጣ የነበረውን ሁኔታ አይታችሁታል። በቀላሉ አንድ ተጫዋች በሜንታሊ ያላፏቸውና ድክም ብለው ይመጣሉ። ከዛ እግራቸው አይንቀሳቀስላቸውም እና እንደዛ አይነት ነገር እንዳይፈጠር ስጋት አለኝ። እንግዲህ ካለው ገበያ አንጻር ግን በግራ ክንፍ በዛም መጫወት የሚችል ከሆነ ሁሊያን አልቫሬዝ ለዞሊስ ቦታ ማለት ነው
መጫወት የሚችል ከሆነ ቅር አይለንም። ካሉት ከገበያው አንጻር ቶፕ የሚባሉት ተጫዋቾች ውስጥ አንዱ ሁሊያን አልቫሬስ ስለሆነ ግን ደግሞ እስከ 150 ሚሊዮን ዩሮ ሊያስወጣ እንደሚችል ነው እየተነገረ የሚገኘውና ከዛ ሁኔታ አንጻር አለ። ግን በማርቲኔሊ ዙሪያ እንግዲህ ጓደኞቹ ወይንም መልበሻ ክፍል ላይ ትንሽ አለመደሰት ነገር አለ ተብሏል። የወጡ አስተማማኝ መረጃዎች ማለት ነው። የቡድኑ አባላት አርቴታ ማርቲኔሊ ያስወጣበት መንገድ ደስ አላሰኛቸውም ነው የተባለው። ማርቲኔሊ በቡድኑ ውስጥ በጣም የሚወደድ እና ለ7 ዓመት ያገለገለ ተጫዋች ነበረ። ከስኳድ ውጭ መደረጉ በተለይ በኮሚኒቲ ሺልድ እንደዚሁም ባለፈው ጭራሹኑ ቤንች ላይ አልነበረም እና እሱን በማስመልከት አንዳንድ ተጫዋች ቅሬታቸውን እንዳሳዩ እንደገለጹ ለአርቴታ እየተነገረ ይገኛል ማለት ነው። እንግዲህ በአጠቃላይ ሲታይ ገብርኤል ማርቲኔሊ እና ትሮሳርድ ወጥተው በቦታቸው ክሪስቶስ ዞሊስ መግባቱ እና ተጨማሪ አጥቂ ለማስፈረም መሞከሩ ለአርሰናል ቢዝነስ እና ጥሩ ነው ብዬ ነው የማስበው በበኩሌ ማለት ነው። ግን ይሄ ጥሩ የሚሆነው ትክክለኛ ውሳኔ የሚሆነው ለማርቲኔሊ ወይንም ዞሊስን ቤንች ማድረግ የሚችል አይነት ተጫዋች የክንፍ ተጫዋች ከመጣ ብቻ ነው የሚሆነው። ካልሆነ ማርቲኔሊን መሸጥ ትልቅ ስህተት ሆኖ ሊገኝ ይችላል በዚህ አድካሚ በሆነ የፕሪሚየር ሊግ ሲዝን ማለት ነው። ስለዚህ የእናንተ ሀሳብ ምን ይመስላል? ኮሜንት ላይ አስቀምጡ። የዛሬው መረጃችን ይሄንን ይመስላል። የሁሊያን አልቫሬዝ ጉዳይ የምንከታተለው ይሆናል። ማርቲኔሊ ግን ዛሬ ወይ ነገ አሁን በዚህ ቅጽበትም ሊሆን ይችላል ወደ አልሂላል የሚዘዋወርበት ሁኔታ ያለቀለት ጉዳይ ነውና መልካሙን እንመኝለታለን። የሚወጡ ተጫዋቾች እንግዲህ ትሮሳርድንም ሸኝተናል። ሰው ከሞላ ጎደል ጥሩ ጥሩ እንመኝላቸዋለን ለአርሰናል ፕሪሚየር ሊግ ለመብላት የተቻላቸውን ሚና ስለተጫወቱ ማለት ነውና ቻው ቻው፣ መልካም ጊዜ ይሁንላችሁ።